3:53 ከዘፍጥረት 2:12 ሁለተኛ ሳሙኤል 23:8 ከአንደኛ ዜና 11:1 ሁለተኛ ሳሙኤል 5:6 ከአንደኛ ዜና 13:14 ዘፍጥረት 6:19 20 ዘፍጥረት 7:2 ከዘፍጥረት 7:8-9 ላይክ በቃ ተቆጥረው የማያልቁ ግጭቶች ይኖራሉ ማለት ነው ሰው ሰራሽ መጽሐፍ ሲሆን ሁለተኛ ሳሙኤል 8:4 ከአንደኛ ዜና 18:4 አንደኛ ነገሥት 15:33 ከሁለተኛ ዜና 16:1 ሁለተኛ ዜና 2:2 ከአንደኛ ነገሥት 5:16 በቃ ምን አለፋችሁ መጽሐፋችሁ የማይታወቅ ሰው ልብ ወለድና የታሪክ ጸሐፊ ሲጽፈው ስህተቱና ግጭቱ ተቆጥሮ የሚያልቅ ራሱ አይደለም ማለት ነው። ለዛም ነው እኛ ሙስሊሞች ቁርአን ፍጹማዊ የፈጣሪ ቃል ነው የምንለው ማለት ነው። ባይብል ደግሞ በሰው ደካማና ተሳሳች አይምሮ ተጻፈ የምንለው ማለት ነው። ይሄን ደግሞ መምህራቸው ይሄን ነገር ይናገራሉ። ኦኬ መምህር ቀሲስ ዶክተር ዘበነ ለማ መጽሐፍ ቅዱስ በእግዚአብሔር ችሎታ አይደለም በሰው ችሎታ ነው የተጻፈው በማለት ይነግሩናል ማለት ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር እውቀት አይደለም። እግዚአብሔር ሁሉን አዋቂ ነው። ችሎታው ክህሎቱ የሚመረመር አይደለም፣ ከመናገር በላይ ነው። በሰው ችሎታ ነው የተጻፈው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም። ኦኬ ምን አሉ? ይሄ የኦርቶዶክስ መምህሩ ምን አሉ? መጽሐፍ ቅዱስ በሰው ችሎታ ነው የተጻፈው አሉ ማለት ነው። ቢንጎ። ለዚህም ነው ቁጥር ስፍር የሌለው ግጭትና ስህተት በየአይነቱ የምናገኘው ማለት ነው። መጽሐፍ ቅዱስ በሰው ችሎታ ነው የተጻፈው በማለት ይነግሩናል ማለት ነው። ምንጩ ፈጣሪ ሲሆንስ? ኦኬ ምንጩ ፈጣሪ ሲሆንስ? ፈጣሪ ሲጽፈውማ ላይክ ተአምር በተአምር ነው የሚሆነው።